የጠራችው? ሄቨን ሄቨን እንግሊዘኛ ነው የምትችለው። ሄቨን ውዴ ተጠርቼ ነው የመጣው። ማሬ ተጠርቼ ልደት አለ ተብዬ ሄቨን 7 አበባ ጨረስኩ እዚህ ቤት ለአንቺ ልደት። ይሄ ታሪካዊ ቀን ነው። ሄቨን እያየችሽ እኮ ነው ስትጠሪያት የኔ ቆንጆ እንደምን አባቴ ልሁንልሽ? እሺ ምናምን እኔ ምንሽ ቴንክ የውሻዋ 300 ከፍለሽ ነው የገባሽው ወይስ በነፃ ነው? 300 በዛሬው ቀን ይዛችሁ ውሻዋን ፉን የምትለውን ይዛችሁ ካልመጣችሁ አንድ ሰው ገዝታ አይገባም። መማራውን ትናንትና 15,000 ኮይን ገዝታ ነው ለማጫወት አጫውቱልኝ ብለሽ ጠርተሽኝ አጫውቱልኝ ብለሽኝ ነበር። ቆይ ስም ይሄንን ፉን የሚለውን ውሻ ያልሰጠው ምን ይሰራል? እዚህ ቤት ራፊ ልትበልጣ ልቀርሰው ሄቨን የኔ ውድ ሄቨን ሳርዬ መማርን ሼር አድርጉላ ማርያም ትናንትና መማርጌ ረጁቤና ወይኔ ማስተርጌ የኔ ወንድም ማስተርጌ ልደት እያከበርን ነው የመጣሽው። በውሻዋ ልደት ያሁኔ ሄቨን የኔ ቆንጆ እንኳን ተወለድሽ፣ የኔ ልዕልት እንኳን ተወለድሽ፣ የኔ ቆንጆ እንኳንም ልደትሽ ተከበር፣ እንኳን እኛም ተባረክን። ደህና ሰዓት ላይ ነው የመጣነው ውዴ፣ እንኳንም አወቅንሽ፣ እንኳንም ተጠራባን። ያንቺ ቪአይፒ ነሽ። ቪአይፒ ስሚ፣ ኧረ በትልቁ አታርጉኝ። እንትና በእንትን ላይ ይቆረጣል ከዚህ ምንድነው መቼ ለከሰጠሽው ላይ በመቤቴ ምን ይሄ መቼ ዕለት 10,000 ኮይን ሙኒት የሰጠችሽ የለም? ከዛ ላይ ዛሬ ልደት ላይ ነሽ፣ አርፈሽ ተቀመጪ፣ ልደቱን ብቻ ክብሪ። ለራስ ያለው እንደውም ጋይስ ሁሌው ካለ ምን እንደተባለ ለውሻዋ ነው አሁን የሰጣችሁ እንዳለ ለውሻዋ ጫማ፣ ልብስ፣ ሻወር ምናምን መታጠቢያ ሁሉ ነገሮች ለኔ አይደለም ማኪ በትልቁ ነው የከፈለችው። ላስገባሽ ማኪዬ አትገባም። ሁላችሁም አመስግኑልኝ ጋይስ በእግዚአብሔር ሁላችሁም እናመሰግናለን። ሻማውን እናብራው ማኪዬ እናመሰግናለን። ወይኔ ሻማው ሲበራ ደግሞ በስመ አብ የሆነ ነገር ከፈችላት እንጂ ኧረ አይሰማም። ልትሸቅሉን የመጣችሁት ለውሻዋ ሀፒ በርዝዴይ ልትሉ ነው። ሁንንል ነው ታዲያ ክፈች ሙዚቃ ኩንኛን አልባረትም
እናመሰግናለን። ሻማውና ፎቅ የተቀጣጥለን እንዳናልቅ ተያይዘን ልሸክም የመጣችሁ ለውሻው ሃፒ በርዝዴይ ልትሉ ነው። ልሸክም ለውሻው ሃፒ በርዝዴይ ልትሉ ነው የመጣችሁት። በሉ እንጂ እንኳን ተወለድሽ ምናምን እማዬ ቆይ እንዳንቀጣጠል እፍ በይ አስፎግሪ እባክሽ እፍ በይ ነው ፀጉራችሁ ራሱ ተመሳስሏል። በቃ ለእሷ ብዬ ነው ተቸገራችሁ። ለእሷ ነው የምሰጣት። ጋይ ልብስ ይገዛላት ወይ ኢቨን ድንግጥ ብላለች። ታውቂያለሽ እለዋለሁ እንትን እየጮኸ ስሙ የመጨረሻ ሃፒ በርዝዴይ የሚላት ሰው አለ። ከ10 ደቂቃ በላይ ውሻው አትቆይም ጋይስ። 10 ደቂቃ ብቻ ነው። ተጨነቀች፣ ተጠበበች፣ ተጨነቀች። ውሻዬን አታስቀይም። በደንብ ቀሚሷ ግን አጥሯል። ግን አጭር ነው ውዴ። እንትን ነው ሙቀት ነው ሰመር ስለሆነ ነው አጠር ያለ ቀሚስ የተደረገላት። ቆይ አንዴ ኧረ ነይ ታገደለችኝ በክርስቶስ። የመጨረሻ ሃፒ በርዝዴይ የምትሏት ሰዎች አሉ። ቆይ አንዴ አነቀችኝ እኮ አንቺ። ሄቨን ወይ ጉዳራ አስፈልግም ነበር ወይ ዛሬ እየመዘገብኩ ነው። አያስፈልግም ጋይስ ተጨነቁ። ኧረ ቤታዬ ይስጡሽ። ለአንቺ እኮ አይደለም ለውሻዋ ነው። አንድ የመጨረሻ ዘፈን እናዳምጥ ጋይስ። አንድ የመጨረሻ ዘፈን መማርዬ ሃፒ በርዝዴይ የመጨረሻ ዘፈን እናዳምጥና ትወጣለች። ለምን ብዙ መቆየት አትችልም። ውሻ ይቅርታ እኛም እንወጣለን። እኔም ባለቤቷ አወጣለሁ። ወደሽ ሄበን በሉልኝ። የመጨረሻ ዘፈን ነው ማየ። ክፈች ውዴ ክፈች። የዛሬው ልዩ ቀን ይደገም ቀን በቀን ልዩ ቀን ነው። ልዩ ዛሬ የክፋት ደስ ቀኑን ሳገኘው ልዩ ማስተር እያመሰግናለሁ። ዛሬ ልዩ ቀን በሆነ ሳገኘው ልዩ አንሳሪ ተመኘው። ማስተር ልብ ሰጠሽ። አዎ ማስተር ቀን ቢደገም ነበረን የሚል ልዩ ቀን ልዩ ቀን ቢደገም ቀን በቀን እናስገባለን። ሰምቼሻለሁ። ደስ የሚል ባርኩኝ ይቆረጣል። ጌታን አልወጣኝም። ባይወጣሽም በውስጥ ስላሰብሽ ብቻ ይቆረጣል። 2000 ማስተራብነት ባርኮናል። ወይኔ አያስፈልግ ወይ ተቸገራችሁ። አያስፈልግም ነበር ግን እናመሰግን። የወጣ አይመለስም። የመጨረሻ የምትሰጡ ማለት ሃፒ በርዝዴይ የምትሉ ካላችሁ ከመሄዳችን በፊት የመጨረሻ ጋይስ የመጨረሻ ውሻዋ ብዙ ሰዓት አትቆይም ጋይስ። የአሜሪካ ውሻ ከባድ ነው። በሰዓት ነው ያመጣው። የመጨረሻ ሃፒ በርዝዴይ የምትሉ ምሰጡ ሃፒ በርዝዴይ እንኳን ተወለድሽ እኔ ያለሁላት አክስቷ አጎቷ እንገዛለን የምትሉ ሰዎች ካላችሁ መብታችሁ ነው። ከባድ ጥያቄ መጥቶልሻል። ሰርጓ መቼ ነው? ሰርጓ እንደዚህ በቀላል አይደለም ውዴ። ሌላ ስቴት ሄደን ምናምን ነው እንትን የምንለው። እንደዚህ በቀላል አይጠየቅም እኮ ውዴ። ቀጣዩም የማን ልደት እንደሆነ እንገራችሁ። የውሻዬ ወይ ሀቡ እየመጣች ነው አሉ። አንድ ጉዶቼ ሻማ እናበራለን። ሀቢባ እየመጣች ድጋሚ ደግሞ ሻማ እናበራለን። የትልቁ ውሻዬ ስሙኝማ፣ በዚህ አጋጣሚ የትልቁ ውሻዬም ልደት እየደረሰ ስለሆነ አስቡበት። ለማስጨነቅ ፈልጌ ያለ ለሱ ደግሞ ተለቅ ያለ ውሻ ነው። መቼስ ታውቃላችሁ ብዙ ነገር ያስፈልገዋል።
ትልቁ እናንተ ቪአይፒ ልከፍል እኮ ጊፍት እየፈለግኩ እኮ ነው። ሂሳባችሁ ልከፍል ነው ማየተሞት እንዴ አቡዬ ቶሎ በያ እናቴ ሻማውን ላብራ ለሄቨንዬ ጊፍት ቤታ ለሄቨን ጊፍት የሚገዛበት ነው። እሺ ቃለም ለሰማይ ለውሿ ነው ማደርግላት። አውጥተሽ ግዢላት። ኧረ ተይ አቢባ በዚህ አንቺ እናንተ አሜሪካን ሀገር የለም እንደ ያ ጊፍት አለ አለ አቡዬ በሌለማ እንዳሸፋፍ ለሄቨንዬ ነው ለሄቨንዬ ልደትሽ ሆነ ሄቨን ሁሌ ልደትሽ ሆነ እናቴ ሽቅርቅላ ብላለች። አይሻዶ ተቀብታለች። እንትና ገና ፍሊተር አቡነ በቪዲዮ ፍሊተር የለማ የሚያስጠላ ፍሊተር ነው። ይኸው በቃ ችግር የለውም። ብለን የውሻለን ለማክበር በቃል ብለን የውሻለን ለማክበር ታደለ ማን አለ እናት የባረካችሁ እንጂ ኧረ እናመሰግናለን። የቀጣዩ ሙሻይ ስላለ አንዴ የመጨረሻ እንትን እንበል። ግን ለምንድን ነው የማትመጣው? እዚህ ጋር ሀቢባ ለልደት ትመጪ የለ እንደ ውዴ ለማርገዙ አይደለም አብሮ አይቆምም እንዴ ከሄድ እውነትሽን እኮ ነው።